ኢሞአችሁ ስለመጠለፍና አለመጠለፉ ምን ያክል እርግጠኛ ናችሁ? ኢሞአችሁ መጠለፍና አለመጠለፉን ለማወቅ ይሄን አድርጉ። ሰላም ሰላም፣ ውድና እየተከበራችሁ የዩቲዩብ ቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ደግሞ ላይክ ማድረግ እንዳይረሱ። ዛሬም እንደተለመደው ምርጥና ወሳኝ ቪዲዮ ይዤላችሁ መጥቻለሁ። ከዚህ በፊት ኢሞ ላይ ቪዲዮ ኮል ወይም አውዲዮ ኮል ስክሪንሹት እንዳትደረጉ፣ ቪዲዮ ስታወሩ ደግሞ ሪከርድ እንዳትደረጉ ያው እንዴት መዝጋት እንደምትችሉ አሳይቻችሁ ነበረ። ያን ቪዲዮ ደግሞ እየገባችሁ ማየት ትችላላችሁ። ስለዚህ ዛሬ ደግሞ ኢሞአችሁ መጠለፍና አለመጠለፉን የምታውቁበትን ወሳኝ መንገድ ነው ማሳያችሁ። ስለዚህ ቪዲዮውን ላይክ ማድረግ እንዳትረሱ፣ ቤቱን ደግሞ ሰብስክራይብ እያደረጋችሁ ማለት ነው። ስለዚህ አሁን ምንድነው የምናደርገው? ቀጥታ ወደ ኢሞአችን እንገባለን ማለት ነው። ኢሞ ላይ ከገባን በኋላ የፕሮፋይል አይከኗን እንነካለን። ፕሮፋይል ላይ ከገባን በኋላ እዚህ ጋር ሴቲንግ ምትላለች፣ ሴቲንግ ላይ እንገባለን። ሴቲንግ ከገባን በኋላ ከሚመጡ ዝርዝሮች መካከል ማኔጅ ዲቫይስስ የሚለው ላይ እንገባለን ማለት ነው። እዚህ ጋር ስንገባ እኛ የምንጠቀምበትን ስልክ መጀመሪያ ያመጣልናል። ኢሞአችን ተጠልፎ ከሆነ ደግሞ ከታች እየደረደረ ወይም ሁለትም ሆነ ሶስት ሰው ከገባበት ያን ዝርዝር ያመጣልናል። አሁን ግን በዚህ ኢሞ ማንም ሰው እየተከታተለኝ ወይም ተጠልፎ እንዳልሆነም ያሳየኛል ማለት ነው። አሁን እኔ የገባሁበት ስልክ ብቻ ነው። ስለዚህ አሁን እኔ የገባሁበት ስልክ ብቻ ነው አሁን እዚህ ጋር የሚያሳየው ማለት ነው። ስለዚህ መጠለፉን ደግሞ ማወቅ የምትችሉበትን መንገድ ላሳያችሁ። አንድ ኢሞ አለኝ፣ እዛ ላይ ገብቼ ደግሞ ላሳያችሁ ማለት ነው። ከዚህ እንውጣ። ይሄ ኢሞ አልተጠለፈም፣ ራሴ የምጠቀምበት ብቻ ነው። የራሴን ዲቫይስ ብቻ ነው እያሳየኛለሁ ማለት ነው። ስለዚህ ሌላ ኢሞ ላሳያችሁ ማለት ነው። ከዚህ እንውጣና እሺ፣ አሁን ከዚህ ወጣን። እዚህ ኖርማል ኢሞ ላይ ነበር የገባ ነው። አሁን ደግሞ ኢሞ ኤችዲ ላይ ልግባ፣ ሌላ አካውንት ስላለኝ ማለት ነው። ያው ለእናንተ ለማሳየት ብዬ ነው ይሄን እንደዚህ ያደረኩትኝ። ስለዚህ አሁን ደግሞ ምንድነው የምናደርገው? መልሰን ፕሮፋይል አይከናችን ላይ እንገባለን። እዚህ ከገባን በኋላ ሴቲንግስ እንገባለን ማለት ነው። ሴቲንግ ከገባን በኋላ አሁንም ማኔጅ ዲቫይስስ እንገባለን። አያችሁ፣ አሁን ቅድም ምንም አይነት ነገር የለም እዛኛው ኢሞ ላይ ማለት ነው። ያው ስጠቀምበት የነበረው አንድ ዲቫይስ ብቻ ነው። እሱን ነበር የራሴ የምጠቀምበትን ሲያሳየኝ የነበረው። አሁን ግን ይሄ ኢሞ ላይ ሌላ ዲቫይስ እየተጠቀመ እንደሆነ ያሳየኛል፣ ወይም እንደተጠለፈ ያሳየኛል ማለት ነው። ምን በሚል ስልክ ነው የገባው? አይፎን 7 ፕላስ ይላል ማለት ነው። ስለዚህ በዚህ ስልክ ተጠልፍ ያለው ወይም በየኔን ኢሞ ገብተው እየተከታተሉኝ ነው ማለት ነው። ሌላ ሰው እየተጠቀመበት ነው። እኔ የምለዋወጠውን መረጃ፣ እኔ የምለዋወጠውን ሀሳብ፣ ማንኛውንም አይነት ነገር በዚህ አይፎን 7 ፕላስ ላይ እየተከናወነ ነው ማለት ነው። ስለዚህ እኔን እየተከታተለኝ ነው። የማደርገውን ነገር ሁሉ ማወቅ ይችላል ማለት ነው። ስለዚህ እናንተ እንደዚህ ሆኖ ካገኛችሁት፣ እናንተ ካልሆናችሁ ወይም የምታምኑት ሰው ወይም እናንተ ያመናችሁበት ነገር ካልሆነ ይችን የቀይ ምልክቷን የድሌት ምልክቷን እሷን ትነኩና ድሌት ምትላለች፣ እዚች ጋር ድሌት ትላላችሁ ማለት ነው። ነገር ግን እኔ ይሄን ለእናንተ ለማሳየት ብዬ እኔ በራሴ ስልክ ስለሆነ የገባሁበት ራሴ ስለሆንኩ ድሌት ማድረግ አልፈልግምና ድሌት አላደርገውም። እናንተ ካልፈለጋችሁት፣ እናንተ ካልሆናችሁ ይህን ድሌት በማድረግ ኢሞአችሁን ከጠለፈው ሰው ጋር ማስወገድ ትችላላችሁ ማለት ነው፣ እንደዚህ አድርጋችሁ። ስለዚህ እኔ አሁን ይህ ማስወገድ አልፈልግም፣ የራሴ ስለሆነ እንደዚሁ ይቀመጣል። እናንተ ካልፈለጋችሁ ድሌት ማድረግ ትችላላችሁ ማለት ነው። እሺ ቤተሰቦች፣ ይህ ቪዲዮ እንደሚጠቅማችሁና እንደተጠቀማችሁበት አልጠራጠርም። ከወደዳችሁት ላይክ፣ ሸር በማድረግ ቤቱን ሰብስክራይብ ማድረጋችሁን እንዳትረሱ። እንደዚህ ጠቃሚ ቪዲዮ እንዲደርሳችሁ ደግሞ ሰብስክራይብ አድርጋችሁ ኦል የምትለውን የዶል ምልክቷን ነክታችሁ ኦል የምትለው ላይ ማድረጋችሁንም እንዳትረሱ ማለት ነው። ሀሳብ አስተያየት ካለ ደግሞ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ቸር ያቆየን። ሰላም ሁኑልኝ። እወዳችኋለሁ።